አፑ ላይ የተቀመጠው ከ24 ሰዓት እስከ 48 ሰዓት ይላል። እኔ ባለኝ ልምድና እንደ ሀገራችን አሰራር ግን ከሆነ 24 ሰዓት 48 ሰዓት ማለት ቅዳሜና እሁድን አይጨምርም፣ በዓላት ቀንን አይጨምርም። ሌሊት ማታ አፕሎድ ካደረጋችሁ እነዚህ የስራ ቀንና ሰዓቶች ስላልሆኑ አይጨምሩም። ስለዚህ ዶክመንታችሁ ሊዘገይ ይችላሉ በእንደነዚህ አይነት ሁኔታዎች ላይ አፕሎድ ስታደርጉ። ይሄ እኔ የገጠመኝ ነው። እሺ በአንዴም አፕሎድ አድርገው የተሳካላቸው ሊኖሩ ይችላሉ ነው እያልኩኝ አይደለም፣ የኔን ኤክስፒሪየንስ ነው የምነግራችሁ። ሶ በሜይ 16 አፕላይ ያደረኩት በሜይ 18 አለቀ ይላል። ግን ምን ዋጋ አለው? እዛ ጋር አለቀ ቢልም እኔ ፋይሉን አውተንቲኬት የሆነውን ለመቀበል ሊንክ እና ፒዲኤፍ በኢሜይል ሊላክልኝ ይገባል። ግን አልተላከልኝም። እሱን ለማግኘት እንዴት ፍዳይን እንደበላው እኔ ነኝ የማውቀው። ኮል ሴንተር 10,000 ጊዜ ነው የምደውለው። እነሱ ማድረግ የሚችሉትን ሰፖርት አድርገውኛል። ምክንያቱም አንዳንዶቹ ጋር የተሟላ ቴክስት ሜሴጅ ይገባል። አንዳንዱ ሰው ጋር ደግሞ ልክ እንደዚህ ኢሜይል እና ፒዲኤፍ ፋይሎች ወይም ጉዳዩ አፕሮቭ መሆኑን ማረጋገጫውን ዶክመንት ፕሪንት አውት አድርጎ እንዳይጠቀም ይዘገይበታል። ስለዚህ እንደዚያዎች ይገጥማሉ። እዛ ጋር ጨረሰ ቢልም እጃችሁ ላይ ግን የሚኖር ፋይል አይኖርም። ስለዚህ እንደነዚህ አይነት ነገሮችን ለማስተካከል ኮል ሴንተር 10 መደወል፣ ግድ ከሆነ ደግሞ ወደ መሶብ ሴንተር እንድትሄዱ ልትገደዱ ትችላላችሁ። ስለዚህ እነዚህን ሁላ ነገሮች ከመድረሱ በፊት እናንተ አንዳንድ የምታስተካክሏቸውን ነገሮች ቅድም ነግራችኋለሁ። በተረፈ ደግሞ ፕሮፋይል ክሬት ስታደርጉ የተሟላ ፕሮፋይል እንዲኖራችሁ አድርጉ። ስማችሁን፣ ስልካችሁን ካስፈለገም ፎቶም አስገቡ። ስፔሻሊ ባለጉዳይ የሆናችሁ ማለት ነው። ስለዚህ እኔ ስለ ቴሌሳይን ያለኝ ኤክስፒሪየንስ ይሄንን ይመስላል። ምናልባት እዚህ ቪዲዮ ላይ ስለረዘም ያልነገርኳችሁ ነገር ወይም እናንተ ማወቅ የምትፈልጉት ነገር ካለ ኮሜንት ላይ ጻፉ። ለሌላም ሰው ደግሞ ቢያውቀውን ይሄ ገጥሞኛል የምትሉትም ሰዎች ካላችሁ እናንተም ኮሜንት ላይ ጻፉ። በተረፈ እስቲ የምታውቁት ነገር ካለ ስለ ቴሌሳይን ሌላ ወይም ኤክስፒሪየንስ ያደረጋችሁት ነገር ካለ ንገሩን።